ግራፊክስ ዲዛይነር መሆን ፈልጋችሁ ነገር ግን ከየት መጀመር እንዳለባችሁ ግራ ተጋብታችኋል? እንግዲያውስ ትክክለኛ ቦታ ላይ ናችሁ። ትክክለኛውን መንገድ ካላወቃችሁ መጀመርና በዚህ ኢንዱስትሪ ውስጥ ስኬታማ መሆን እጅግ በጣም ከባድ ነው። ነገር ግን ከፊት እንዳለ ወንድም አቅጣጫና ትክክለኛውን አስተሳሰብ አሳያችኋለሁ። ከዚያ በፊት ግን ለምንድን ነው ይህንን መንገድ የማሳያችሁ? አንደኛ ፕሮፌሽናል ግራፊክስ ዲዛይነር ለመሆን መጀመሪያ ላይ በጣም ግራ ስለሚያጋባ፣ ሁለተኛ ኤአይ አብዛኛውን ነገር እየቀየረ ነው። መጪው ጊዜ ለግራፊክስ ዲዛይነሮች አዲስ ዘመን ነው። ለግራፊክስ ዲዛይነሮች ብቻ ሳይሆን ለሌሎች ኢንዱስትሪዎችም። አሴ ግራፊክስ ዲዛይን በዚህ በኤአይ ዘመን በትክክለኛው አስተሳሰብና አቅጣጫ እንድትጀምሩ፣ ሶስተኛው ደግሞ በትክክል ምን ላይ ማተኮር እንዳለባችሁና በፍጥነት ክህሎቱን መገንባት እንድትችሉ ነው። እንዴት ግራፊክስ ዲዛይነር መሆን እንዳለባችሁ 6 መንገዶችን አዘጋጅቼላችኋለሁ። እርግጠኛ ሆኜ የምነግራችሁ ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ ትክክለኛ ግራፊክስ ዲዛይነር ለመሆን የሚጠቅማችሁን ትክክለኛውን መንገድ ታውቃላችሁ። ሃይ አቤል እባላለሁ። ግራፊክስ ዲዛይነር ነኝ። ተጽዕኖ ፈጣሪ ግራፊክስ ዲዛይነር መሆን የምትፈልጉ ከሆነ ሰብስክራይብ በማድረግ ፋሚሊ ይሁኑ። ኢንጆይ። በዚህ ቪዲዮ ላይ ማንም ያልነገራችሁ እንዲሁም ደግሞ በዚህ ኢንዱስትሪ ውስጥ ረጅም ርቀት እንድትጓዙ የሚያደርጋችሁን ትክክለኛውን መንገድ እነግራችኋለሁ። እነዚህ መንገዶች 6 አይነት ናቸው። ከ6ቱ የመጀመሪያው ዲስፕሊን ነው። እውነታው ይህ ነው። ፍላጎት ብቻ የትም አያደርስም። ግራፊክስ ዲዛይንን መውደድ ኢቭን እቅድ ማውጣት የትም አያደርሳችሁም። ምን ማለቴ ነው? ማንም ሰው ሳያበረታታችሁ፣ ማንም ሰው ጎበዝ ሳይላችሁ ለወራት ሲያልፍም ደግሞ ለዓመታት ፎከስድ ሆናችሁ ለ4 ሰዓት፣ ለ3 ሰዓት፣ ለ2 ሰዓት ያለማቋረጥ መማር፣ መለማመድ፣ መሳሳትን ለማድረግ የግድ ዲሲፕሊንድ መሆን አለባችሁ። የመጀመሪያው መንገድ ዲሲፕሊን ነው ማለት ነው። እመኑኝ፣ አሁን ላይ ዲሲፕሊንድ ሆናችሁ ከጀመራችሁ የወደፊቱ ማንነታችሁ ያመሰግናችኋል። ሁለተኛው መንገድ ደግሞ ለርን ዲዛይን ፕሪንሲፕልስ። እዚህ ላይ በደንብ ማተኮር እፈልጋለሁ። ግራፊክስ ዲዛይን የቪዥዋል ቋንቋ ነው። የትኛውም ቋንቋ ደግሞ የራሱ የሆነ ሕግ አለው። እነዛን ሕግጋት ደግሞ የግዴታ ማወቅ አለባችሁ፣ ያንን ቋንቋ በደንብ ለማውራት ማለት ነው። ፕሪንሲፕሎቹ ለምሳሌ ሃይራርኪ፣ ፕሮክሲሚቲ፣ አላይመንት፣ ከለር ቲዮሪ ወዘተ የግራፊክስ ፕሪንሲፕሎች ናቸው። ቶፕ ግራፊክስ ዲዛይነር ለመሆን እንዲሁም ደግሞ ረጅም ርቀት ለመጓዝ የግዴታ የግራፊክስ ዲዛይን ሕጎችን በደንብ አድርጋችሁ ማወቅ አለባችሁ። ሃው ቱ ለርን ግራፊክስ ዲዛይን ፕሪንሲፕልስ። የመጀመሪያው መቼም ልታልፉት የማይገባ በደንብ አድርጌ ሪኮመንድ የማደርጋችሁ 2 መጽሐፍቶች አሉ። የመጀመሪያው መጽሐፍ ዘነን ዲዛይነርስ ዲዛይን ቡክ ይባላል። በሮቢን ዊሊያምስ የተጻፈ መጽሐፍ ነው። ሁለተኛው መጽሐፍ ደግሞ ግራፊክስ ዲዛይን ዘ ኒው ቤዚክስ የሚል መጽሐፍ ነው። ሁለቱንም መጽሐፍ ቴሌግራም ቻናሌ ላይ ፒዲኤፉን አስቀምጥላችኋለሁ። የግዴታ ማንበብ አለባችሁ። የቴሌግራም ቻናል ሊንክ ደግሞ ዲስክሪፕሽን ቦክስ ስር አስቀምጥላችኋለሁ። ገብታችሁ ዳውንሎድ አድርጋችሁ የግዴታ ማንበብ አለባችሁ። ዘነን ዲዛይነርስ ዲዛይን ቡክ የሚለው መጽሐፍ ወሳኝ የሚባሉትን የግራፊክስ ዲዛይን ፕሪንሲፕሎችን ቀለል ባለ መንገድ ሊገባ በሚችል መንገድ ለቢግነሮች ታስበው የተዘጋጀ መጽሐፍ ነው ማለት ነው። እዚህ ጋር ኮንተንቶችን እንደምታዩት ስለ ፕሮክሲሚቲ፣ አላይመንት፣ ሪፒቲሽን፣ ኮንትራስት፣ ኤክስትራ ቲፕስ ብሎ እንዴት ቢዝነስ ካርድ እንደሚሰራ፣ ፓኬጅ እንዴት እንደሚሰራ፣ ፍላየሮች፣ ብሮሸር፣ ፖስተር ካርድ፣ ኢቨን ዌብሳይቶች እንዴት ዲዛይን ሊደረጉ እንደሚችሉ ቀለል ባለ መንገድ በደንብ ተደርጎ የተሰናዳ መጽሐፍ ነው ማለት ነው። ወደ ታች ስትወርዱ ደግሞ ስለ ታይፖግራፊ አለ። ታይፖግራፊ አይነቶች አሉ። ላይክ ለምሳሌ ስለነ ኦልድ ስታይል፣ ሞደርን፣ ስላብ፣ ሳንስ ሰሪፍ፣ ሰሪፍ ስለሚባሉት እነ ስክሪፕት፣ ስለ ታይፖግራፊ በደንብ አድርጎ ብሬክ ዳውን ያደርጋል። ቀለል ባለ መንገድ ሊገባ በሚችል መንገድ መጽሐፉ በዚህ መልክ ተጽፏል። ስለ ኮንትራስትም እዚህ ጋር አለ። ይህንን መጽሐፍ እንድታነቡት ሪኮመንድ አደርጋችኋለሁ። ቪዲዮዎችን መጀመሪያ ከማየታችሁ በፊት ዩቲዩብ ላይ ገብታችሁ ግራፊክስ ዲዛይን ፕሪንሲፕልስ ብላችሁ የተቆራረጠ ሐሳብ ከማየታችሁ በፊት ከፊት እንዳለ ወንድም ይህንን መጽሐፍ የግዴታ ማንበብ አለባችሁ። ሁለተኛው ሃው ቱ ለርን ግራፊክስ ዲዛይን ፕሪንሲፕልስ ደግሞ ከመጽሐፉ በተጨማሪ ስኩል ገብታችሁ መማር ትችላላችሁ ማለት ነው። ሶስተኛው ደግሞ ኦንላይን ኮርሶች ናቸው። ኦንላይን ኮርሶችን የት ነው የምታገኙት? አንደኛው ዩቲዩብ ላይ ነው። አሴ ግራፊክስ ዲዛይነር አብዛኞቹን ግራፊክስ ዲዛይነሮች አቬሬጅ አድርጎ የሚያስቀራቸው ይህንን ፓርት ስለሚዘሉት ነው ማለት ነው። ሶስተኛው መንገድ ደግሞ ለርን
ቱልስ። በነገራችን ላይ ሁሉንም የዲዛይን ሶፍትዌሮችን መማር አይጠበቅባችሁም። አንድ ቱል ብቻ ፒክ አድርጉ። ያንን ቱል በደንብ አድርጋችሁ ለማወቅ ለመማር ሞክሩ። እንደውም አብዛኞቹ አንዱን ካወቃችሁ ብዙ ነገራቸው ስለሚመሳሰል አንዱን በደንብ ፎከስ አድርጋችሁ ካወቃችሁ ሌሎቹ አይከብዳችሁም ማለት ነው። ከዛ በኋላ ቀስ በቀስ ደግሞ ወደ ቀጣይ ወደ ሌሎች ሶፍትዌሮች ኢቮልቭ ማድረግ ትችላላችሁ ማለት ነው። ሶ ሃው ቱ ለርን የመጀመሪያው ከዩቲዩብ መማር ትችላላችሁ። ይህ ማለት ምን ማለት ነው? አንድ ሶፍትዌር ብቻ ፒክ ታደርጋላችሁ። ከዛ ያንን ሶፍትዌር ዩቲዩብ ላይ ገብታችሁ ሰርች በማድረግ ቱቶሪያሎችን በማውረድ ያንን ቱቶሪያል በማየት ቱሉን መማር ትችላላችሁ። ሁለተኛው መማሪያ መንገድ ደግሞ ግራፊክስ ዲዛይን ስኩል። ፐርሰናል ቲፕ ልንገራችሁ፣ ቱሎችን በቀላሉ መማር የምትችሉበትን ቲፕ ልንገራችሁ። የሆነ ዲዛይን ከሶሻል ሚዲያ ላይ ዳውንሎድ አድርጉ። ያን ዳውንሎድ ያደረጋችሁትን ዲዛይን እንደገና እናንተ ፒክ ባደረጋችሁት ሶፍትዌር ዲዛይን ለማድረግ ሞክሩ። ለምሳሌ ዲዛይኑ ላይ ሰርክል ሊኖረው ይችላል። ጽሁፎቹ የሆነኛው ፓርት ተለቅ ያለ፣ የሆነኛው ደግሞ አነስ ያለ፣ የስልክ ቁጥር አይከኖች ሊኖሩ ይችላሉ። እነዚህን ነገራቶች እንዳለ ኤግዛክትሊ እናንተ ያንን ሶፍትዌር ተጠቅማችሁ አፕላይ ለማድረግ ሞክሩ። ያንን ነገር አፕላይ ለማድረግ በሞከራችሁ ቁጥር አንደኛ ከሶፍትዌሩ ጋር እየተላመዳችሁ ትሄዳላችሁ። ሁለተኛ ደግሞ ቶሎ ያንን ሶፍትዌር እየተማራችሁ ትሄዳላችሁ ማለት ነው። እና ደግሞ በተጨማሪም አዳዲስ ስኪሎችን እዛው እያወቃችሁ ትሄዳላችሁ። ለምሳሌ ዳውንሎድ ያደረጋችሁት ዲዛይን ላይ ሻዶ ሊኖረው ይችላል። ሻዶ እንዴት እንደሚገባ ላታውቁ ትችላላችሁ። ስለዚህ ምን ታደርጋላችሁ? ለምሳሌ ዩቲዩብ ላይ ትገቡና ሃው ቱ አድ ሻዶ፣ ለምሳሌ የምትጠቀሙት ኢሉስትሬተር ሊሆን ይችላል፣ አፊኒቲ ሊሆን ይችላል፣ ካንቫ ሊሆን ይችላል ብላችሁ ሰርች ስታደርጉ የ15 ሰከንድ የ20 ሰከንድ ቪዲዮ ይመጣላችኋል። ከዛ ያንን ቪዲዮ ታዩትና ያንን እንዴት ሻዶ አድ እንደሚደረግ በዛ ቪዲዮ መሰረት ትመጡና የራሳችሁ ዲዛይን ስራ ላይ ያንን ሻዶ አድ ታደርጋላችሁ ማለት ነው። በዚህ አጋጣሚ አንድ ስኪል አወቃችሁ ማለት ነው። ይህ ነገር ሲደጋገም፣ ለቀናት ሲደጋገም፣ ለወራት ሲደጋገም ኢማጂን ራሳችሁን የቱ ጋር እንደምታገኙት። ይህንን ሜትድ ተጠቀሙበት። አራተኛውና ማንም የማይነግራችሁ መንገድ ምንድነው? እሱ አንደርስታንድ ማርኬቲንግ። ማርኬቲንግን አንደርስታንድ ማድረግ ምን አይነት ፕሪቪሌጅ ይሰጣችኋል? እንዴት ቪዥዋሊ ሰዎች ላይ ተጽዕኖ ማድረግ እንዳለባችሁ ይህንን ፕሪቪሌጅ ይሰጣችኋል ማለት ነው። ዲዛይን ስታደርጉ ዝም ብላችሁ አይደለም ዲዛይን የምታደርጉት። ምን ማለት ነው? ማርኬቲንግን ካልተረዳችሁ ዲዛይኖቻችሁ ጥሩ ወይም ደግሞ የሚያምሩ ሊሆኑ ይችላሉ፣ ነገር ግን ፐርፎርም አያደርጉም፣ ነገር ግን ተጽዕኖ አይፈጥሩም። አት ዘ ኤንድ ኦፍ ዘ ዴይ ዲዛይናችሁ የሆነ ነገር መሸጥ ወይም ደግሞ የሆነ ተጽዕኖ መፍጠር መቻል አለበት። ይህ እንዲሆን ደግሞ የተወሰነ የማርኬቲንግ አንደርስታንዲንግ ሊኖራችሁ ይገባል። ምክንያቱም ሰዎች ለምን ክሊክ ያደርጋሉ? ሰዎች ለምን ኢንጌጅድ ይሆናሉ? ሰዎች ለምን ይገዛሉ? ያንን ዲዛይን አይተውት ወይም ደግሞ ያንን ኮል ቱ አክሽን አይተውት ለምን ውሳኔ ሊወስኑ ይችላሉ የሚለውን ነገር ለማወቅ የተወሰነ የማርኬቲንግ እውቀት ሊኖራችሁ ያስፈልጋል ማለት ነው። አሁን እያወራሁት ያለሁት ምንድነው? አሴ ግራፊክስ ዲዛይነር ረጅም ርቀት መጓዝ ለምትፈልጉ፣ በኢንዱስትሪ ውስጥ ቶፕ ግራፊክስ ዲዛይነር መሆን ለምትፈልጉም ጭምር ስለሆነ ማለት ነው። ሃው ቱ ለርን ማርኬቲንግ አሴ ግራፊክስ ዲዛይነር። እዚህ ጋር አንደርስታንድ እንድታደርጉኝ የምፈልገው የግድ ማርኬቲንግ ትምህርት ቤት ገብታችሁ ስለ ማርኬቲንግ መማር አለባችሁ እያልኩኝ አይደለም። ነገር ግን መጽሐፍቶችን በማንበብ የተለያዩ የዩቲዩብ ቪዲዮዎችን በማየት ወደዚህ አንደርስታንዲንግ መምጣት ትችላላችሁ ማለት ነው። የመጀመሪያው መማሪያ ፐርሰናሊ ሪኮመንድ የማደርጋችሁ መጽሐፍ ነው። ሁለት መጽሐፍ ሪኮመንድ ላደርጋችሁ። የመጀመሪያው መጽሐፍ የሳይመን ስኒክ መጽሐፍ ነው። ስታርት ዊዝ ዋይ ይባላል። ይህንን መጽሐፍ እንድታነቡት በደንብ አድርጌ ነው ሪኮመንድ የማደርጋችሁ። እዛ መጽሐፍ ላይ በጣም ብዙ አይነት ካምፓኒዎችን ሜንሽን እያደረገ እንዴት ማስታወቂያዎቻቸውን እንደሚጠቀሙ፣ እዛ ላይ ደግሞ የተጠቀሙት ማስታወቂያ የሰራላቸው እንዲሁም ደግሞ ያልሰራላቸውን ሜንሽን በማድረግ በጣም ነገራቶችን አስፈታችሁ እንድታዩ፣ ምን ማተር እንደሚያደርግ፣ ሰው ምን እንደሚፈልግ፣ ሰው የትኛውን ነገር መስማት እንደሚፈልግ እዛ ላይ በደንብ አድርጎ ሳይመን ለመጻፍ ሞክሯል። እኔ ኢትወዝ በጣም ገራሚ መጽሐፍ ነው። እሱን መጽሐፍ የምሬን ነው ምላችሁ ጊዜ ሰጣችሁት ብታነቡ ለግራፊክስ ዲዛይን ጆርኒያችሁ እንደ አሴት ያገለግላችኋል። ሌላኛው መጽሐፍ ደግሞ የሴዝ ጎዲን ነው። ሴዝ ጎዲን በማርኬቲንግ ኢንዱስትሪ ውስጥ በጣም ተጽዕኖ ፈጣሪ ከሚባሉ ሰዎች መካከል አንዱ ነው። አንዱን መጽሐፍ ብቻ ልጠቁማችሁ። ዚስ ኢዝ ማርኬቲንግ የሚል መጽሐፍ አለው። እዚህ መጽሐፍ ላይ በጥሩ ብራንዶች ጀርባ ያለውን ሳይኮሎጂ በደንብ አድርጎ ለመዳሰስ ሞክሯል እና ይህ መጽሐፍ በጣም ቆንጆ መጽሐፍ ነው። መጽሐፉን አንብቡት። እነዚህን ሁለት መጽሐፍቶችም ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። ቤዚክ የሆነ ማርኬቲንግን ልትማሩባቸው የምትችሉት ያው ኦንላይን ነው። ለምሳሌ ሀብስፖት አካዳሚ፣ ዩደሚ፣ ስኪል ሼር ላይ በመግባት እነዚህን ቤዚክ የሆኑትን የማርኬቲንግ እውቀቶችን
ከዛ ላይ መማር ትችላላችሁ። ይህንን ስቴፕ ወይም ደግሞ ይህንን መንገድ ልትዘሉት ትችላላችሁ። ግን ሪኮመንድ ማደርጋችሁ እንደ አብዛኞቹ አቬሬጅ ግራፊክስ ዲዛይነር አቬሬጅ ሆናችሁ እንድትቀሩ ስለማልፈልግ ነው። ቶፕ ግራፊክስ ዲዛይነር እንድትሆኑ ወይም ደግሞ መሆን ከፈለጋችሁ የግዴታ ሊስት ያደረግኩላችሁን መንገዶች መሄድ፣ እያንዳንዱን እርምጃ መሄድ አለባችሁ። አምስተኛው መንገድ ፕራክቲስ ማድረግና ፖርትፎሊዮ መገንባት። እሺ፣ በሶስት አይነት መንገድ ፕራክቲስ ማድረግ ትችላላችሁ። የመጀመሪያው ፕራክቲስ ቢፎር ኤንድ አፍተር መስራት ነው። ይህ ምንድነው? መሻሻል ያስፈልገዋል፣ መሻሻል ይገባዋል የምትሉትን ዲዛይኖች ከተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ዳውንሎድ በማድረግ እነዚህን ያወረዳችኋቸውን ዲዛይኖች ሪዲዛይን ማድረግ ነው ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ የመጀመሪያው ችግሩ ከለር ከሆነ ከለሩን በማስተካከል፣ ሼፕ ከሆነ ሼፑን በማስተካከል፣ ቪዥዋሊ ያለው ለምሳሌ ባላንሱ ሊሆን ይችላል፣ አላይመንቱ ሊሆን ይችላል። መስተካከል ካለበት እነዛን ነገራቶች በማስተካከል ፕራክቲስ ማድረግ ትችላላችሁ ማለት ነው። ሁለተኛው ፕራክቲስ ማድረጊያዎች ደግሞ ዌብሳይቶች ናቸው። እነዚህን ዌብሳይቶች ከታች ዲስክሪፕሽን ቦክስ ስር አስቀምጥላችኋለሁ። ሊንኮች ውስጥ በመግባት እነዚህን ዌብሳይቶች ቼክ ብታደርጓቸው አሪፍ ነው። ካታጎሪ ውስጥ ገብታችሁ በመምረጥ የምትፈልጉትን ነገር ብሪፍ ይሰጧችኋል። በዛ ዲዛይን ብሪፍ መሰረት ዲዛይን በማድረግ ፕራክቲስ ማድረግ ትችላላችሁ ማለት ነው። ሶስተኛውና የመጨረሻው ፕራክቲስ ማድረጊያ መንገድ ደግሞ ኤአይዎችን በመጠቀም ለምሳሌ ቻት ጂፒቲ ላይ በመግባት ብሪፍ እንዲጽፍላችሁና በዛ ብሪፍ መሰረት ዲዛይኖችን መለማመድ ነው። ይህ ከሁለተኛው ጋር ይመሳሰላል። ነገር ግን እዚህ ጋር የምትፈልጉትን ስፔሲፊክ አድርጋችሁ ሪል ስቴት ከሆነ ሪል ስቴት፣ ሆቴል ከሆነ ሆቴል፣ ጂም ከሆነ ጂም፣ ኤኒ ኢንዱስትሪ ሜንሽን በማድረግ በዛ ኢንዱስትሪ መሰረት ብሪፍ እንዲሰጣችሁ አድርጋችሁ ከዛ በዛ ብሪፍ መሰረት ዲዛይን እያደረጋችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። እዚህ ስቴፕ ውስጥ ሌላኛው ደግሞ ፖርትፎሊዮ ማዘጋጀት ነው። ፖርትፎሊዮ ለማዘጋጀት ክላይንት የላችሁም። ስለዚህ ዊን ማድረግ የሚችል ፖርትፎሊዮ ለማዘጋጀት መጀመሪያ ላይ በጣም ሊያስቸግራችሁ ይችላል። ከዚህ በፊት የሰራሁት ቪዲዮ አለ። በዜሮ ክላይንት እንዴት ፖርትፎሊዮ ቢውልድ ማድረግ እንዳለባችሁ ቪዲዮ ሰርቻለሁ። የቪዲዮውን ሊንክ ዲስክሪፕሽን ቦክስ ስር አስቀምጥላችኋለሁ። ገብታችሁ እሱን ቪዲዮ በማየት ፖርትፎሊዮ ማዘጋጀት ትችላላችሁ ማለት ነው። ዊዝ ዜሮ ክላይንት ማለት ነው። ስድስተኛውና የመጨረሻው መንገድ ደግሞ ተቀጠሩ። አብዛኛው ግራፊክስ ዲዛይነር ኢማጂን የሚያደርገው ፍሪላንስ በመሆን ከቤቱ በመስራት የራሱ አለቃ በመሆን የሚፈልገውን ስራ ብቻ በመስራት መቀጠል ነው የሚፈልገው። እውነታው ግን አሴ ግራፊክስ ዲዛይነር ማደግ የምትፈልጉ ከሆነ ነገ ከነገ ወዲያ የራሳችሁን ድርጅት መክፈት የምትፈልጉ ከሆነ የግዴታ ቢያንስ ለአንድ ዓመት እንኳን ተቀጥራችሁ መስራት መቻል አለባችሁ። ተቀጥሮ መስራት በቲቶሪያል በተለያዩ በፍሪላንስ ስራዎች የማታገኟቸውን ሪል እውቀቶች መሬት ላይ ያሉ እውቀቶችን አኳየር ማድረግ ትችላላችሁ ማለት ነው። የሆነ ካምፓኒ ውስጥ ገብታችሁ ስትሰሩ ሊነካኩ የሚችሉ ዲፓርትመንቶች አሉ። ከነዛ ዲፓርትመንቶች ጋር ለምሳሌ ከሴልስ ጋር፣ ከማኔጅመንት ጋር እና ማርኬቲንግ ቲም አለ። ማርኬቲንግ ቲም ራሱ በጣም ሰፊ ነው። ስለዚህ ከነዚህ ቲም ጋር ተነካክቶ መስራት በራሱ ለእናንተ የሚሰጣችሁ የሚጠቁማችሁ ነገር አለ ማለት ነው። በዛ ውስጥ ምን ትማራላችሁ? አክቹዋሊ ብሪፍ ከመቀበል እስከ መጨረሻው ፋይናል ዲዛይን ዴሊቨር እስከ ማድረግ ድረስ ያለውን ነገር ትማሩበታላችሁ። የዲዛይን ሪል ቢዝነስ ላይ ምን አይነት ተጽዕኖ እንደሚያመጣ ሁላ ትማራላችሁ ማለት ነው። አሴ ግራፊክስ ዲዛይነር ኮንፊደንስን በሪል ወርልዱ ላይ ዴቨሎፕ ማድረግ ትጀምራላችሁ ማለት ነው። ፐርሰናሊ መቀጠርን ለዚህ ነው ሪኮመንድ ማድረጋችሁ ማለት ነው። እዚህ ጋር አስረግጬ ልነግራችሁ የምፈልገው ነገር የመቀጠር ጎሉ ስራ ማግኘት አይደለም። ዋናው ዓላማ ይህ ግራፊክስ ዲዛይን ሪል ወርልድ ላይ እንዴት እንደሚሰራ ለማወቅ አንደርስታንድ ለማድረግ ነገራቶች እንዴት እንደሚሰሩ በደንብ አዌር ለመሆን ነው ማለት ነው። እነዚህን ስድስቱንም መንገዶች በስርዓት ከተከተላችሁ ትክክለኛ ግራፊክስ ዲዛይነር እንደምትሆኑ በደንብ እርግጠኛ ነኝ። በሚቀጥለው ጊዜ ጠለቅ ባለ መልኩ እንድሰራላችሁ የምትፈልጉት አይዲያ ካለ፣ ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ዲዛይን ዊዝ ፐርፐዝ ባይ